ስሞ ጉልበት ስሞ ኦሮሞ ሲጣላ ጉልበት ስሞ ይቅርታ ይጠይቃል። ዛቢያር ምስክሬ ነው። አይቆምም። የኔ በቃ አይቆምም ማለት ነው። ምንም ማድረግ አትችልም። ለምን እንደማይቆም ንገረን ጆከር። ለምን አወራችሁ? መልሱ ጆከር መልሱ። ቆይ ጆከር እናንተ ተራ ትሰጣላችሁ ብዬ ነው ዝም አልኩት። ምክንያቱም እሺ ተናገር። አሁን እናንተ ያወራችሁ ነገር ሁሉ አሪፍ ነው። ታንኪዩ ይቅርታም ስላደረጋችሁ። ስለዚህ እሱ ቆሞ ይቅርታ ብጠይቅም ምንም እንትን የሚያደርገው ነገር የለም። ከዚህ በኋላም በሱ ላይ ቪዲዮ የሚሰራው እስካሁን ድረስ ብዙ ነገር እየተወራ ነው ያለው። እናንተም ደግሞ ለአንዳንድ ሰዎች ንገራቸው። ወንድማችን ነው። ሳውዝ አፍሪካ በአንድ ሲጋራ አሁን ህይወት የሚጠፋበት ሀገር ነው ያለ። እሱን ተማክቶ ኦሮሞ ልጅን ተማክቶ ሌላ ገዳይ ስላለ እናንተ ስምም እንዳይጠፋ እናንተን ኦሮሞ ልጅ እንደዚህ አርጓል እንዲባል ሌላ ሰው ይሄን ልጅ ሊያጠቃ ይችላል። ስለዚህ እዚህ ጋር ብዙም ባናወራ ይሻላል። አሁን ልጁ ራሱ አደጋ ላይ ነው አለ። አንድ ነገር ልንገርህ አብዲ፣ ሳውዝ አፍሪካ መጥፎ ሀገር ናት። ስለዚህ ኦሮሞ ነው እንዲባል ሌላ ሰው ራሱ ሊያስገድለው ይችላል። ገብቷል? ስለዚህ እኛም ብዙ ባናወራ። ማርቆስ አሪፍ አስተያየት ነው። እኔ ባይዞ ጆኒ ባሬ ልንገርህ፣ ወላሂ አላህ ነው የሚያየኝ። እኔ ሙስሊም ነኝ። ከልቤ ነው ማወራው። ሳውራ ወላሂ ብላይ ከልቤ ይቅርታ ለማድረግ አወራው። እኛ ይቅርታ ስንጠይቅ እኮ ሰው እግር ስሞ እግር አጥቦ እግር ስር ወርቆ ነው በኦሮሞ ገዳ ስርዓት ቆሞ ይቅርታ የኦሮሞ ወንድም እህቶቼ ስላጠፋው ብል ምን ከዚህ ልጅ ይጎላል? ይሄን ብቻ ንገረኝ። ሌላ ደግሞ አብዲ አሁን ለምሳሌ እናንተ እዚህ ጋር ስታዩን ቆይ ጆን ማርቆስ አንዴ ፕሊዝ ጆን ቆይ አሁን እዚህ ጋር እኛን አይደለም ይቅርታ የሚጠይቀው ይሄ ልጅ እኛን አይደለም ኦሮሞ ህዝብን ነው። ኦሮሞ ህዝብ ሲባል ደግሞ ትልቅ ህዝብ ነው። ይሄ ማወቅ አለብን። እኛን አይደለም እኛን ነው ባኛ ቋንቋ ሊናገረው ማርቆስ ቆይ አንዴ ቤኪ ጆከር ማንሱ ሙባረክ ጆከር ጆከር ላካንድ ቁጥር ቁርጠጉር ትቅርተስ ይፉል በቃ ተፋታ አኩ ማሰነ ሮባ ናወት ቆፈኑን ባን ቆጣሚ ማስታውን አት ውርኬች በቃ ይከፉል ጆከር ማልሶና ነገሩን ጨርሰን እንሄድ ወንድሞቼ። እኛ ለኦሮሞ ታሪክ ክብራለን፣ እኛ ከብራችኋለን፣ እንወዳችኋለን። ከእናንተ ጋር ምንም ያጣለን ነገር እኔ ማናገር እንዲህ ብላችኋል። ይቅርታ አድርጉልኝ እንጂ አናናግረን ሙባረክ በቃ ልጁ ጨረስን እኮ ጉዳዩ እንዲያልቅ የመጨረሻ ቃል ነው። ጉዳዩ ይለቅ እንጨርስ። ይቅርታ ጠይቅ። የኦሮሞን ህዝብ ነው ይቅርታ የምትጠይቀው። ቆመ ይቅርታ ጠይቀ ነገሩን ገለል ወደ ሌላ ጉዳይ እንደሚያቆኛል። ታንክ ዩ ጆከር መልሱ። ጠይቃለሁ እንደ ይቅርታ ጠይቃለሁ። ጆከር የታል? አንድ ቁጥር ጻፍ። እመልሳለሁ። ጆከር አይ እዚህ አንዳንድ ሁኔታዎች እያየ ጆከርም ተቀየረ። ችግር የለውም እሱ ነገር ለማባባስ ነው። ሙባረክ ለማስተላለፍ ሙቤ ዝም በል ልጁ ይቅርታ ቢጠይቅ ችግር አለው? ጆከር አንተ እንዴት ታስወጣለህ? በአንተ ምክንያት እኮ አይደለም ይሄን ያደረኩት። ንገረኝ፣ ችግር አለ? ወላሂ እኔ አላስወጣው። ጆከር ያልገባው እኔ ነኝ። እዚህ ቤት ያላችሁ ሞዴሬተሮች ማለት ነው። ቆይ አብያንዴ እዚህ ቤት ያላችሁ ሞዴሬተሮች ይሄ ቤት የኔ ቤት ነው። ገባችሁ? እየመጣችሁ የፈለጋችሁትን የማውረድ እና የማውጣት መብት የላችሁም። ከዚህ ቤት የምትወዱ ሰዎች ማን እንዳወረዳችሁ ብቻ ጥቆማ አድርጉልኝ ስለምታውቁ ማለት ነው። ሞዴሬተር ዛሬ ሁሉንም ቀይራለሁ። ይቅርታ አድርጉልኝ። ሁሉም ሞዴሬተር ማለት ነው። ወላሂ እኔ አላወረድኩም። ጆከር ኦኬ ጆከር የልጅ ቆሞ ለምን ያስገባለሁ? እንደዛ ስሜታዊ ሆኜ መናገር የቻልኩት አንዳንድ ነገር ሳይ ነው። ይሄ ልጅ እንኳን ቆሞ በሆዱ ስፓልቱ ላይ መሬት ላይ ተኝቶ ይቅርታ ቢጠይቅ አያስዋሻም። እናንተን አጥፍቷል ይሄ ልጅ። ልንገራችሁ እኔ አንዳንድ ነገር ሳይ ልንገራችሁ ይሄ ልጅ ቅድም እኛ ስለ ኮሜንት ልንገራችሁ እስቲ ሙማከር ማለት ነው። እኛ ኮሜንት እና የሚያልክ ነበር። አሁን የምን ሰይጣን ገባብህ ታዲያ? የፈለገ ቀጣፊ ማለት ነው። እዚህ ስር እናንተን ቢሰድብ እኛ ተጠያቂ ነን እንዴ? ቅድም ነገር ያለው ጆከር ጨርስ። ሌላ ይኸውላችሁ ይቅርታ አድርጉልኝና አንድ ነገር ልንገራችሁ። ይሄ ነገር እዚህ ጋር ይለቅ። ለምን መሰላችሁ? ጆኒ አሁን አሪፍ ነገር ተናግረ ተነሳ። በእኛም ሊያሳብ ይችላል። መጥፎ ሀገር ላይ ነው ያለው። አንተ ልጅ ወጣት ነህ። ቢያንስ ከኔ በታች ነው ይለቅ። እሺ ጉዳዩ ይለቅ። ለዛ ነው እያልኩ ይኸውላችሁ ሙባረክ አንተ ብቻ አዳበኝ ብራዘር አንተ ማዳበኝ
ጨርሰን መልዕክት እናስተላልፍ። አንዳንድ ነገሮችን ሲያስብ ማለት ነው ስላናደደኝ ነው። ቤኪ ይቅርታ ጠይቀህ ውጣ። ደስ የሚል ንግግር አውርተህ እነዚህ ወንድሞች ያንተ ወንድም ናቸው አይደል? እንታወቃለን። ይቅርታ ጠይቀህ ውጣ። ሁለተኛ አትሳደብ። አለቃ። ሰላም እንፍጠር። ፒስ። አንዴ ሙባረክ፣ እኛ ከዚህ በኋላ ሌላ ሰው ቤኪ ከዛ በኋላ ማስተላለፈው መልዕክት አለ። ሙባረክ አንዴ ኦሮሞ ልጅ ነው የሰደብከው ቪዲዮዎችን አጠቃላይ ከዚህ እንደወጣ ቆልፍ። ሁለተኛ የትኛውን ነገር ኦሮሞ ማህበረሰብን ሜንሽን አድርገህ አትሳደብ። ትልቅ ህዝብ ነው። እኛና ኦሮሞ ምንም ጥላቻ የለም። በጣም ነው የምንወዳቸው። ሰውን ያከብራሉ። የሰውን ሀቅ የሚጠብቁ ሰዎች ናቸው። ኦሮሞን በመሳደብ እኔም ቅር ብያለሁ። ኦሮሞ እኮ ውሃ ሲጠይቅ ወተት የሚሰጥ ህዝብ ነው። አሁን እኛ ስለ ኦሮሞ አይደለም እያወራ ነው። እናንተ ኦሮሞ ገብቷል። አሁን ቤኪ ኦሮሞ ልጅ እየፈለገ ነው ይባላል አይደል? ሌላ ብሔር ቢያስገድልስ ኦሮሞ ነው የምንለው እኛ። ገብቷል ተብሏል። አሁንም ቢሆን በእናንተ ጀርባ ሌላ ሰው እሱን የሚፈልግ ሰው አለ። ከየተኛ ብሔር እንደሆነ ያውቀናል። ገብቷል። ከየተኛ ብሔር እናንተ ማን እንደዚህ አገፋፍቶ ወደዚህ እንዲያመጣ እኛ እናውቃለን። አሁን ቤኪ ከዚህ በኋላ ኦሮሞ ህዝብን ከሰደብክ ኦሮሞ ልጅ አይደለም የሚከታተለው፣ እኔ እከታተላለሁ። አንተ ቃል ምድር ቃል ለሰማይ ልንገርክ፣ ኦሮሞ ልጅ አይደለም በኮሚኒቲ የሚያስጠይቀው እኔ አስጠይቃለሁ ወንድምክ። አሁን ከዚህ እንደወጣ ቪዲዮ ስራ፣ እኛ ነገሩን ፒስ እንጨርስ። አንዳንድ ተላላኪዎች ደግሞ ከዚህ በኋላ በቤኪ ላይ የሆነ ነገር ቢደረግም ማን እንደሆነ ከናንተ ጋር ያለው ነገር ጨርሰናል። ከዚህ በኋላ ደግሞ ለቤኪ ነፍስና ለቤኪ ቢዝነስ እኛ የምንፈልገው ሰው ስላለን እናንተ ጋር ምንም ነገር የለንም። በጣም ወዳችሁ፣ በጣም ነው የሚያከብራችሁ። አብዲ ቅድም ተሳስተ እንደሆነ እኔ ተሳዳቢ ያለ ያልከው ፌክ አካውንት ነው። እኔ ተሳዳቢ አይደለም፣ የብሔር ብሔረሰብ አክባሪ ነኝ። ቤኪ ጦቂ ከሄ ትክክለኛ ችግር የለውም። ሚውት አድርግና አብዲ ሚውት አድርጉ። ወንድማችን ቤኪ ጨረስልንና ወደ የሆነ መልዕክት አስተላልፋለሁ። ጠንካራ መልዕክት። ቀጥል ቤኪ ቀጥል። እድሉ ቤኪ የምትጠይቅ ነገር አለ። እንደዚህ ሆድ ሰላም ሆኗል። እኛ የምንፈልገው ሰላም ስለሆነ ቅር የሚልህ ነገር ወንድሞችህን የምትነግራቸው እኛን የምትነግረን ነገር አለ። ለምን በንጹህ ልብ ይቅርታ ስለምንባባል ማለት ነው። መፍትህን በደንብ እየጠበቅልህ ስለሆነ ይሄ ቀረታ ፈንኩም እንዲህ አላልኩም የምትለው ነገር ቢኖርህ ወንድሞች ተናግረዋል። አንተም የምትል ካለ ብለህ ይቅርታውን እንደጠየቀው ጨርስና እኛም ሰላም ነን። ልጆቻችንም ቤኪን አብቆት ሌላም እንዳይነካው እሱም ሰላሙን ይሁን፣ ወንድሞቹም ይጠብቁታል። ይሄ ነው። አሁን እሱ ይናገርና አብሮሺዳ በቃ ሁላችሁም ሚውት ያዙልኝ። ሌላ ሰው ሀሳብ አይጨምር። ወንድማችን የተባልከውን በልና ቁምና የኦሮሞን ህዝብ ድብን የኦሮሞን ህዝብ እየሰደብክ ስለሆነ ይቅርታውን ጨርስና የሆነ መልዕክት ከዚህ 4000 ሰው ሳይሄድ የማስተላልፈው ነገር አለ። ስላንተ ተናገር። እንደዚህ ነው አይደል? አዎ ያ በማይገባ ነገር አውርቼ ሙሉ ምሁራን የኦሮሚያ ህዝብ አጥቻለሁ። ስለዚህ ይቅርታ አድርጉልኝ። በትህትና ይቅርታችሁን ጠይቃለሁ። ቴንኪው፣ አመሰግናለሁ። እኔ ከዚህ በላይ የማውቀው ነገር የለም። የሱ ቆይ አንደኛ ደግሞ እናንተን ሽፋን አድርገው እኔን ሊጠቁኝ እኔን ሊገሉኝ። ስማኝ፣ እሱ ላስተላልፍ ነው። አንተ አትናገርም። እሱን ስማኝ፣ ላስተላልፍ ነው። አንደኛ መልዕክት ጆከር እና ጆን ባሉበት ማለት ነው። ጆከር እና ጆንን ለምን አወጣችሁት? አስገቡት። ጆንን መልሳችሁ። ጆን እና ጆከር ባሉበት አንድ መልዕክት አስተላልፋለሁ። እሱም ስማኝ በደንብ የኢትዮጵያ ብሔር ብሔረሰቦች ሆይ፣ ሰላም ወዳጅ ህዝብ፣ የኢትዮጵያ ብሔር ብሔረሰብ መገለጫ ማለት ነው ሰላም ወዳጅና አብሮ ተቃቅፎ የመኖር ባህሪ እንዳለን የትኛውም ዓለም የሚመሰክርልን ነው። ግን አንዳንድ የኢትዮጵያ ተወላጆች ህዝብና ህዝብን ለማባላት ብሔርና ብሔርን ለማባላት የሚሰሩ አሉ። እንደዚህም ከኦሮሞም ይሁን ከአማራም ይሁን ከደቡብ ከሀዲያም ከከምባታም እንዲህ እያመጣን በይቅርታ መጨረስ ትምህርት መሆን አለበት። አንዳንድ ተለጣፊዎች
ስማችሁን አልጠራም። የት ቦታ ስነካችሁ እንደምጮሁ አውቃለሁ። ገባችሁ? ራሳችሁን ታውቃላችሁ ማን እንደሆናችሁ ማለት ነው። አንዳንድ ተለጣፊዎች ያለ እናንተ ሌላው ብሔር ብሔረሰቦች ኢትዮጵያዊ የማይመስላችሁ ማለት ነው ብዙ ሴራ እያደረጋችሁ እንደሆነ በውስጥ በኩል መልእክት ደርሶናል። የኦሮሞ ልጆች ማለት ነው ቤኪን ስታገኙት አብራችሁ ተቃቅፋችሁ፣ በተለይ ሳውዝ አፍሪካ ያላችሁ የኦሮሞ ልጆች እነ ጆከርን በመገናኘት እኔ ቁጥሩን ሰጣለሁ። አብራችሁ ሁናችሁ ከዚህ ልጅ ጋር ቪዲዮ ሰርታችሁ የከምባታና የኦሮሞ ህዝብ ትላንትናም በሰላም ተጋብቶ ተዋልዶ ተፋቅሮ አብሮ የኖረ ያለን ህዝብ ለማጣላት እየሰሩ ያሉ ሌቦችና ኢትዮጵያ ጠሎች ስላሉ እኛ እንዳንድ ሰው ይሄ ልጅ ሲሳደብ ሳየው አንድ ቃል አልተሳደብኩም። ወጥቼ ነው የከምባታና የሀዲያ ልጆች ይሄ ልጅ አደብ አስይዙት አልኩ። እነሱም ደግሞ ጆከርም ሆነ የከምባታ ህዝብ ማለት ነው ለኦሮሞ ያላችሁን ክብር፣ ለኛ ያላችሁን ክብር እንዲህ መታችሁ በይቅርታና በሰላም ስለጨረሰ እንዲያልቅ ስላደረጋችሁ በኢትዮጵያ ስም እንዲሁም በኦሮሞ ህዝብ ስም አመሰግናለሁ። ወንድማችን ራስህን ጠብቅ። ሌላ ጠላት ትላንትና አንተ ጋር ኮሜንት ስር ኦሮሞን ስትሳደብ ጀግናችን ጎበዝ አይዞ ምን አባቱ ይቅርታ ጠይቅ እያሉ ያሉ መተታሞች ስላሉ የኦሮሞ ልጆች ከከምባታ ልጆች ጋር ሁናችሁ ይሄን ልጅ መታደግ፣ ይሄን ወጣት ልጅ የሰው ልጅ ያጠፋል መታደግ አለባችሁ የሚል መልእክት አስተላልፋለሁ። እናንተ መልእክት ካላችሁ መልእክታችሁን ብቻ አስተላልፉ። ነገሩ አልቋል። ኦኬ ቴንክ ዩ። እዚህ ጋር የምጨምረው ነገር ካለ ቤካ፣ እኛ የኦሮሞ ወጣቶች ኦሮሞ ይቅር ካለ ይቅር ብለዋል። ጥፋት አጥፍታል። ጥፋት ያጠፋ ሰው ይቅርታ ይጠይቃል። በይቅርታ ጉዳዩ ያልቃል። ሰው ሲገዳደል ጉማ የሚባል ነገር አለ። ጉማቱ እራ ከፈለማ ይባላል በኦሮሞ በገዳ ስርዓት። ጉዳዩ አልቋል። ጥፋት አጠፋ፣ ለጥፋት ቆመ፣ ይቅርታ ጠይቃል። ስላከበርከን ይቅርታ ስለጠየቀን እናመሰግናለን። ውድና የተከበራችሁ ኢትዮጵያውያን ስፔሻሊ የኦሮሞ ተወላጅ አልፎም ሳውዝ አፍሪካ ላይ የምትኖሩ ሙባረክ እንዳለ ይህ ልጅ ስታዩት በመጥፎ አይን እንዳታዩት። ምክንያቱም ጥፋት አለው። ጥፋቱን ይቅርታ ጠይቋል። ሳይበደልም አላጠፋም፣ ስለተበደለም ተናግሯል። እሱም ፈጣሪ ነው የሚያውቀው። ስለዚህ ጉዳዩን ከዚህ ጋር ገለነዋል፣ ጨርሰናል። እሱም ይቅርታ ጠይቋል። ካሁን በኋላ እንደዚህ አይነት ስህተቶችን እንደማይሰራ ተስፋ አደርጋለሁ። ቤካ እንደ ወንድም የምመክር ነገር ቢኖር ማንም ሰው እንዳይጠቀምብህ፣ ሰው እንደሚጠቀምብህ ነው እየተሰማኝ ያለው። ጆከርም ቅድም እያነሳ ነበር። ማንም ሰው እንዲጠቀምብህ አልፈልግም። አንተ ትንሽ እሾ እንኳን ቢወጋ መጥቶ የምነቅልልህ ሰው የለም። ብትጎዳ መጀመሪያ የሚጎዳው ቤተሰቦች ናቸው። ከዛ እነ ጆከር ጓደኞች፣ አብሮ አደጎች አንድ ላይ ያላችሁ ያንተ ብሔር ናቸው እንጂ አንተን የሚጠቀሙ ምንም ነገር አይደርሱልህም። አንተ ታመ ሆስፒታል ቢገባ 40% አይገዙልህም። ስለዚህ በጣም ጥንቃቄ አድርግ፣ ማንም ሰው እንዳይጠቀምብህ። ኩሩ ህዝብ አለ ባይዜ ሀዲያም ከምባታ ኩሩ ህዝብ ናቸው። ሰላም ወዳድ ስራ የሚሰሩ በጣም ወዳቸው እኔም ማውቃቸው። እዚህ ጅማ ከተማ ላይ ስፖርት አብረን የምንሰራ ብዙ ልጆች አሉ፣ በጣም ማውቃቸው። ሰላም ወዳድ ናቸው። ሰው ሲጣላ የሚገላግሉ፣ አንድም ቀን መጥፎ ቃል ካፋቸው አይወጣም። አንተን ሰው ስለተጠቀምብህ እነሱን እናውቃቸዋለን። መልስ መስጠት አስፈላጊ ሆኖ ስላልታየኝ ነው። ይህን ጥፋትን አንተም አምናል። ፈጣሪ ያኑርህ። ሰላሙን ይህንን ነው የምለው። ጓደኞቼ ማለት ነው ሁላችሁም ቪዲዮ ውጡና ማለት ነው የከምባታና የኦሮሞ ልጆች ቪዲዮ ውጡና ወሬ ሳታበዙ እስኪ ሩቅ ብንሆንም የተለያየ ሀገር ብንሆንም እጃችሁን በመያዝ ማለት ነው አንድ እናታችንን አንዴ እናሳይ እስኪ። አንድ እጃችሁን ሁላችሁም ማለት ነው እጃችሁን ቀኝ እጃችሁንና ግራ እጃችሁን በመያያዝ ማለት ነው እንዲህ ልክ እንደተያያዘ ሰው እስኪ አንዴ አብዲም እስኪ አንዴ አስደስቱን እስኪ። ማርቆስ ኤሮ ሁላችሁም ቪዲዮ መውጣት የምትችሉ እንደዚህ። ህዝብ እንደ ህዝብ ሰላም ነው። ህዝብ እንደ ህዝብ ሰላም ነው። ህዝብ ሶሻል ሚዲያ የሌለበት፣ ኢንተርኔት የሌለበት፣ ስልክ የሌለበት ያለው ህዝብ ሰላም ነው። ሶሻል ሚዲያ ላይ ያሉ ወሮበሎች ናቸው ሰውን አሳስቶ የሚሳሳቱት። ህዝብ እንደ ህዝብ መብራት የሌለው ኔትወርክ የሌለው ቤተሰቦች አሉን ገጠር ላይ። እነሱ ደግሞ መሰደብ የለባቸውም። ያንን ነው እያለን ያለ ነው። ማርቆስና ቄሮም አላወራ። ማርቆስ አንተም ጨምርለትና ያው እኔ ማለት የሚፈልገው ምን መሰላችሁ፣
ይሄ ኤግዛምፕል ነው ላይክ እንደ